የኢትዮጵያን ጨምሮ የሌሎች የአፍሪካ ሀገራትን ቱባ ባህል፣ ውብ ተፈጥሮ፣ የከተማ ልማትና የእንግዳ ተቀባይነት ባህላዊ እሴት የሚያሳይ ለዲፕሎማቲክ ማህበረሰብ የፎቶግራፍ አውደ ርዕይ ተከፍቷል። በውጭ ጉዳይ ሚኒስቴርና በኢትዮጵያ የሮማኒያ ኤምባሲ ትብብር የተዘጋጀው ሁለተኛው የዲፕሎማቲክ የፎቶግራፍ አውደ ርዕይ በአዲስ አበባ ሀያት ሪጀንሲ ሆቴል እየተካሄደ ይገኛል። አፍሪካ በዲፕሎማት እይታ በሚል መሪ ሀሳብ ትላንት እንደ አውሮፓውያኑ አቆጣጠር ሚያዝያ 29 ቀን 2026 የተከፈተ ሲሆን ፈረንጆቹ እስከ ግንቦት 25 2026 ድረስ ይቆያልም ተብሏል። በመክፈቻ ዝግጅቱ ላይ የውጭ ጉዳይ ሚኒስቴር፣ በኢትዮጵያ የሮማኒያ ኤምባሲ የስራ ኃላፊዎች፣ የሀገራት አምባሳደሮችና ተጋባዥ የዲፕሎማቲክ ማህበረሰብ አባላት ተገኝተዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው አዲስ አበባ አህጉራዊና ዓለም አቀፋዊ የዲፕሎማቲክ ማዕከል የሆነች መዲና ናትም ብለዋል። የፎቶግራፍ አውደ ርዕዩ የኢትዮጵያን ጨምሮ የአፍሪካ ሀገራትን ቱባ ባህልና የተፈጥሮ ጸጋ በማስተዋወቅ ለገጽታ ግንባታ ወሳኝ ሚና እንዳለውም ገልጸዋል። ይህም የፖለቲካ ኢኮኖሚ ግንኙነትን በማጠናከር የህዝብ ለህዝብና የባህል ልውውጥን እየበለጠ ለማዳበር ከፍተኛ ዲፕሎማሲያዊ ፋይዳ እንደሚኖረውም ገልጸዋል። በተለይም የኢትዮጵያን እውነተኛና ትክክለኛ ገጽታ በመግለጥና የቱሪዝም መዳረሻ ስፍራዎችን በማስተዋወቅ ዘርፉን የበለጠ ለማንቃት ከፍተኛ አስተዋጽኦ እንደሚያደርግም ተናግረዋል። በውጭ ጉዳይ ሚኒስቴር የፓብሊክ ዲፕሎማሲ ጉዳዮች ዳይሬክተር ጀነራል አምባሳደር ነቢዩ ተድላ በበኩላቸው የፎቶግራፍ አውደ ርዕዩ የህዝብ ለህዝብ ትስስርን ለማጠናከር ታልሞ የተዘጋጀ ነው ብለዋል። ዝግጅቱም የኢትዮጵያን የመስህብ ስፍራዎች በማስተዋወቅና የህዝቦችን የባህል ብዝሃነትና ውበት ጸጋዎች በመግለጽ ለዓለም ማህበረሰብ ለማስተዋወቅ ጉልህ ፋይዳ እንዳለውም ገልጸዋል። በኢትዮጵያ የሮማኒያ አምባሳደር ጁሊያ ፓቲካ በበኩላቸው ዝግጅቱ ዲፕሎማት ከሚያደርጓቸው የፖለቲካ ኢኮኖሚክ ግንኙነት ባሻገር የፎቶግራፍ አውደ ርዕዩ የህዝብ ለህዝብ ግንኙነትን ለማጠናከር ከፍተኛ ፋይዳ እንዳለውም ገልጸዋል። በቀጣይም ሮማኒያ ከኢትዮጵያ ጋር ያላትን የህዝብ ለህዝብ ግንኙነት በማጠናከር ዲፕሎማሲያዊ ወዳጅነትን ለማስቀጠል በቁርጠኝነት እንደምትሰራም አረጋግጠዋል። የኢትዮጵያ ዜና አገልግሎት የዘገባው ምንጫችን ነው።